ሰላም ጤና ይስጥልኝ። የተከበራችሁ ነው የተወደዳችሁ የዩቲዩብ ቻናል ተከታታዮች እንዴት ዋላችሁ? ሰላም ዋላችሁ? በቆይታ እንዴት ነው? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ውዶችዬ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮመንት ላይ አስቀምጡልኝ ማለት ነው። እና እንግዲህ ያው ትንሽ ቀንጭ አርጌ መጥቻለሁ። ያው እንግዲህ ብዙም አላነበብኩትም። ያው እንግዲህ ከተረዳሁት እናንተንም ትንሽ ላጋራችሁ ብዬ ነው የኔ ውዶች። እና ይቺ እለት ይላል እውነት የፍቅር ቀን ናት ይላል። እና እንዴት ናችሁ? በተረፈ እስቲ እንግዲህ ያው እየተኮላተፍኩም ቢሆን ላንብብላችሁ። ከልደተ ክርስቶስ በኋላ በዓለም ላይ የሰለጠኑ ሮማውያን፣ ግሪካውያን አምልኮተ እግዚአብሔር ጠልተው ሐዋርያትን ተከታዮቻቸውን እያሳደዱና እየገደሉ በምትኩ ፍጡራንን የሆኑ ምድራውያንን ነገስታትና የተለያዩ ጣዖታትን ለአምልኮ ይጠቀሙ ነበረ። ከፍ ሲልም ለዚህ ጣዖታቸው ክብር ሲሉ የተመረጡ ዕለታትን፣ ወራት በስማቸው ይሰይሟቸው ነበረ። እንደ ምሳሌ ዛሬ ሰንዴ የፀሐይ ቀን፣ መንዴ የጨረቃ ቀን እያለን ዕለታቱን የምንጠራበት ምክንያት ይሄ ነው። በሁለተኛው መቶ ክፍለ ዘመን አጋማሽ ጀምሮ የተነሱ ጣዖት አምላኪያን ደግሞ ፌብሩዋሪ 15 ቀንን የተኩላ አዳኙ ሉፒራጊሊያ ቀን ብለው ይሰይሙት ነበረ። በአንዱ የሚፈሰውን ደምም በቀይ ቀለም መስለው ለነገራቸው ሁሉ ምልክት በማድረግ ዕለቱ በየዓመቱ በቀይ ነገር እየተሸበረቁ ያከብሩ ነበረ። በ323 ዓመተ ምህረት አካባቢ በቁስጥንጥንያ የነገሱ ክርስቲያናውያን ንጉሥ ታላቅ ቆስጤንጢዮስ ይህ አይነቱ የባዕድ አምልኮ ስርዓት እንዲቀር አዘዘ። በዚህ ጊዜ እርሱን በተለየ መልኩ የፌብሩዋሪ 15 የሚያከብሯት የተኩላ አዳኙ ሉፒሪካጊሊያ ቀን በአንድ ዕለት ወደ ኋላ ስበው ፌብሩዋሪ 14 የፍቅር ቀን በማለት በሽፋን በቫላንታይን ስም ሰይመው ባዕድ አምልኳቸውን ቀጠሉ። ነገር ቫላንታይንን ከየት አመጡት ከተባለ በሁለተኛው መቶ ክፍለ ዘመን ማብቂያ ላይ ግላዲዮስ ሁለተኛ በሮም በነገሰበት ወቅት የሰራዊቱን ቁጥር ለማብዛት ሲል ትዳር የሚመሰርቱ ወጣቶችን እንዳይኖሩ ከለከለ። ምክንያቱም ደግሞ ቤተሰብ ያፈራ ሰው ቤተሰቡን ትቶ ወደ ውትድርናው ዓለም እንዲገባ ስለማይገደድ። ወጣቶቹ ይህ ሳይፈጽሙ በእነሱ ለመጠቀም በማሰቡ ነበር። ታዲያ ይህንን አዋጅ ብዙ ሰው ስላልደገፈው ልጆቹን በድብቅ ያጋቡ ነበር። አቶ ቫላንታይንም ይህንን ሀሳብ
ወሙት መካከል ስለሆነ ብዙ ወጣቶችን በድብቅ እየሞሸሩ ያጋቡ ጀመረ። ከጥቂት ጊዜ በኋላ ግን ይህ ድርጊታቸው በንጉሱ ክላዲዮስ ዘንድ በየመቃወሙ አቶ ቫላንታይን መጀመሪያ የእርስ ቀጥሎ ደግሞ ፍርድ ተፈረደባቸው። ይህ መጀመሩ ግዛት ሁሉ ስማቸው ነገነነ፣ ስራቸውም በሁሉ ዘንድ ተሰማ። ለወጣቶቹም ፍቅር ሲሉ ራሳቸውን ለአደጋ እንዲጋለጡ በማሰብ የፍቅር አባት እስከ መባል ደረሱ። ይህ ከሆነ ከብዙ ዓመታት በኋላ የተነሳ ቆስጠንጢኖስ ደግሞ የተኩላ አዳኙ ቀን እንዲያከብር ሲከላከል ሕዝብ እልቷን ሳያስቡ እንዳያልፉ የቆየውን በሕዝቡም ዘንድ በፊት ከፍተኛ ተቀባይነት አግኝቶ የነበረውን የቫላንታይን ታሪክ አስቦ በማምጣት ለባዕድ አምልኳቸው ሰበብ እንዲሆናቸው የፍቅር ቀን ብለው ተጠቀሙበት። እንዲህ ቫላንታይንስ ዴይ ከዚህ ጊዜ አንስቶ በፍቅር ቀን ስም መከበር የተጀመረ ሲሆን ከዘመናት በኋላ ደግሞ የካቶሊክ ቤተ ክርስቲያን ስለ ሰውየው ቅድስና ስለሰጣቻቸው ዕለቱ በዓለም ዙሪያ የቅዱስ ቫላንታይን ቀን ተብሎ እንዲታሰብ ምክንያት ሆነች። ከቅርብ ጊዜ ወዲህም ደግሞ ሰው በዘር በቀለምና በሃይማኖት ሲለያይ መያዝ የሚገባቸው ስሜት ሰጥተው ሲያከብሩ እያየን እንገኛለን። በሀገራችንም የሆነውን ያለው ይሄ ነው። እኛ በቅርቡ ለማይወክለን ባህል ሆቴላችን መዝናኛ ቦታችንን በዚህ ቀን ጥንዶች ካልሆናችሁ፣ ቀይ ካልለበሳችሁ አናስተናግድም እያሉ ነው። ሰውን በፍቅር ቀን ብለው ጠርተውት ሌሊቱን እያሳበዱ ያሳድሩታል። የመገናኛ ብዙሃኖችንም ፍቅር በሀገራችን አልፎ እንደማያውቅ ስለ ፍቅር የተከፈለ መስዋዕትነት በታሪካችን እንደሌለ አክብሮትና መዋደድ በማህበረሰባችን እንደማይታወቅና ሃይማኖታችንም ለፍቅር እንዳልሰበከች ያህል አድርገው የፍቅር ማስተማሪያ ምሳሌዎቻችንን ሁሉ የሚያመጡልን የኛ ካልሆነ ምዕራባውያንን ታሪኮች ነው። ነጮች ስለዚህ ሁሉ ነገር መነሻ የሆነችውን ቫላንታይንን ከስብዓዊነት የተነሳ ለወጣት ፍቅረኛሞች ህልማቸውን አሳክቶ ጥሩ ነገር ስላደረገላቸው የፍቅር አባት ብለው ይሆናል። ነገር ግን ስለ እውነቴን እንናገር ከተባለ ለእኛ ትክክለኛው የፍቅር አባት እነሱ ሊሆኑ አይችሉም። ምክንያቱም እኛ የሰማው በፍቅር የተሳበ የወረደ አዛው
ባለበት ሆኖ የወደደውን ማድረግ ሲቻለው ፍጹም ፍቅሩን እንድንረዳ ለአይሁዳውያን ተላልፎ በመሰጠት የሞቱ ሕይወቱን ያደለንን ክርስቶስን ስላለን ቫላንታይን ለእኛ የፍቅር አባት መታሰቢያ ቀኑም የፍቅር ቀን ሊሆን አይችልም። ይሄውም የአምላካችንን ነገር ማንሳት ከከበደን ቫላንታይንን ከእርሱ ጋር አናወዳድርም ካልን ወደ ሀገራችን ታሪክ ተመልሰን ከቫላንታይን በላይ ለፍቅር ብዙ የሆነውን ሰዎች አስበን አላከበርናቸውም። በየትኛውም ታሪክ የ15ኛው ክፍለ ዘመን ግራኝ አህመድ ኢትዮጵያውያን በወረረ ጊዜ ካህናትን አባቶቻችንን መጠለያቸውን የሆነችውን ቤተ ክርስቲያንን በእሳት ስትፈተን ስርዓተ ጋብቻን በየእመኑ ቤት በድብቅ ነበር የሚፈጸመው። ግን እኛ የፍቅር አባት አላልናቸውም። እነ አፄ በከፋይ የወደዱትን ማግኘት የሚችሉትን አጋጣሚ እያለ አንድ ተራ ሰው በመናኝ ልብስ ለብሰው የሰውን ቤት ደጅ መጥናታቸውን አይተን የፍቅር ምሳሌ አላደረግናቸውም። ከማህበረሰቡ የቆየ የመረዳዳት የመተዛዘን ባህል ለፍቅር ኑሮ ማስተማሪያ ታሪክ አልመዘዝንም። እናም እኛ የኢትዮጵያውያን ይሄን ሁሉ እያለን ምንም አለማድረጋችን የባዶነታችንን ክፍተት የአላዋቂነታችንን ጥግ ያሳያልና ቆም ብለን እናስብ። የእምነት መገለጫ ማህተባችንን ማሰር ከብዶን ለጣዖት የተገበርን ደም ማፍሰስ ደም ማሳያ የሆነ ቀይ ልብስ ለብሰን እንዞራለን። የቤተ ክርስቲያናችንን ቅዱሳን ዓመታዊ በዓል በባዶ ዘክሮ ለማሰብ እጅ የሚያጥረን የካቶሊክን ቅዱስ ለማክበር ድንጋይ እንፈነቅላለን። በዚህም ወር የተፈጸሙት የነ አብርሃም ደቦጭ ገድለ የታላቁ የአድዋን ድል ታሪክ ለማስታወስ ደንታ የሌለን የቫላንታይንን ቀን እንደንሳለን። ማስታወሻ ወደፊት እና ዋና በዓላችንን ትተን የነሱን ኤክስሜስ ብቻ እናከብራለን እንላለን። ነገር ግን ይሄ ሁሉ ከመሆኑ በፊት እንደ ቫላንታይን አይነት ያሉ ምዕራባውያንን ባህሎቻችንን በመቃወም ለነገ ዛሬን ማስተካከያ እድል አለን። ይህ ካላደረግን ግን እውነተኛ ኢትዮጵያውያን ደም የለም ማለት ነው። ምክንያቱም እነ አቡነ ጴጥሮስ ሰማዕታት የተቀበሉባት ኢትዮጵያ በዚች አይነቱ የእጅ አዙር ቀኝ ገዢን
ስትያዝ ህዝቦቿም መልካም ዓላማ የያዙ መስለው ሃይማኖታቸውን ሕጸጽና ስርዓት የለሽነት በሚያራምዱ ህዝቦች የሚያከብር ሃይማኖት ራሱ የሆነ ማንነት አለው የሚባልበት የኢትዮጵያውያን እንዲህ ሲሆን ማየት ያሳምማልና ከሌላ ወገን የምናመጣቸውን የአላት ሃይማኖታችንን እንደማይጋጭ ከባህል ማንነታችን ጋር እንደማይጣረስ የመጨረሻ ዓላማና ግባቸው ምን እንደሆነ እንመርምር። በስብሐት እግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። እንግዲህ ውዶችዬ በማስተላለፍ የተባበሩን እግዚአብሔር ስም ሼር በማድረግ እንግዲህ ሀገራችን ኢትዮጵያን ሰላም ያደርግልን። ይሄ ቫላንታይን ዴይ የሚባል ነገር ደም ማፍሰስ፣ ቀይ ልብስ መልበስ ይሄ ሰይጣናዊ አስተሳሰብ ስለሆነ ራሳችንን ቁም ብለን አስበን አገራችንን ሰላም እንዲሆን እንግዲህ ያው እየተኮለታተፍኩ ነው ያነበብኩት። እንግዲህ ይቅርታ እጠይቃለሁኝ፣ ይስተካከል። ያው እንግዲህ ወደፊት አስተካክዬ አነባለሁኝ። እንግዲህ ያው ትንሽ እየተኮለታተፍኩ ነው ያነበብኩት። እናንተም እንግዲህ ሀሳብ አስተያየታችሁን ስጡኝ። ይሄ ቫላንታይን ዴይ የሚባል ቀን በጣም መጥፎ ነው፣ ሰይጣናዊ ነው እንጂ ከባህላችን ያፈነገጠ መሆኑን ተረተን እንግዲህ ወደ ራሱ ወደ ፈጣሪያችን ተመልሰን ይሄን ቀን ተቃውመን ፈጣሪያችንን የምናመሰግንበት ቀን መሆን አለበት። ሆቴሎች፣ መዝናኛ ቦታዎች እንደዚሁም አለባሌ ቦታዎች ላይ ከምንገኝ የሆነ ነገር ደህና ነገር ቦታ ብንገኝ ለእኛ ለልጆቻችንም ወደፊት ለምናፈራቸው ጥሩ ነገር ይሆናል። ግን እኛ አሁን ይሄን ነገር የምንደግፈው ከሆነ መጨረሻ ላይ ልጆቻችንም ምንም ያው የልጅ ልጆቻችንም መጨረሻው ይሄ ይሆናል ማለት ነው። ስለዚህ ይሄ ምን አይነት በዓል እንደሆነ በሀገራችን የሌለ ብዙ አለ። መተዛዘን፣ መተሳሰብ፣ መዋደድ፣ መፋቀር ብዙ አለ ሀገራችን ላይ። ግን አሁን በአሁኑ ሰዓት ይሄ የፈረንጆችን የነጮችን እየያዝን መጥፎ አስተሳሰባችን ነው። ለራሳችን ተመልሰን ቆም ብለን አስበን ይሄ ነገር ምንድን ነው? ከየት ነው የመጣው? ባህላችን ውስጥ አለ ወይ ብለን ማሰብ እግዚአብሔር ይስጠን። እንግዲህ እንድናስብ ቆም ብለን እንድንረዳ ይሄን ነገር ሁላችንም ምንድን ነው እሱ ብለን እንድናስብ እግዚአብሔር ይፍቀድልን። ይሄ ፍቅረኛሞች ቀን ተብሎ ሆቴል ተከራይቶ ቀይ ልብስ ለብሶ በየጭፈራው ቤት በየመዝናኛው ቤት ይሄ ባህላችን አይደለም። እኛ ኢትዮጵያዊ ጥርት ያልን ሃይማኖታችንን በጸሎታችን በማንነታችን የታወቅንን ዝም ብለን ይሄ የጫጭር ቀሚስ ለብሰን ቀያይ ልብስ ለብሰን በየሆቴል ተከራይተን ምንድን ነው እሱ? የዛን ቀን አሁን ብዙ ኃጢአት ከምንፈጽም ብዙ ነገር አለ። ከፈጣሪያችንን እና ማስቀየማችን ኃጢአት ከመግባታችን የበለጠ ባህላችንን ከማጥፋታችን የበለጠ ለሀገራችንም ሆነ ለባህላችንም ለሁሉ ነገራችን ይሄ በእኛ ውስጥ የሌለ ኢትዮጵያ ውስጥ የሌለ ነገር ነው። እግዚአብሔር አምላክ ልቦና ይስጠው፣ ወደ ራሳችን ይመልሰን፣ ከእንዲህ ያለው ነገር ጠብቀን፣ ልጆቻችንን ይባርክልን፣ ኢትዮጵያን ሰላም ያደርግልን፣ አንድነታችንን ይመልስልን እና ይሄንን ቫላንታይን የሚባል ነገር ምንድን ነው ብለን ቆም ብለን እንድናስብ እግዚአብሔር አምላክ ይፍቀድልን። ይሄን ነገር ከየት ነው የመጣው? የእኛ ባህል ነው ወይ ብለን እንድናስብ እግዚአብሔር ይፍቀድልን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ።